እሺ ስምሽም ከየት እንደመጣሽ ጌታ ምን እንዳረጋሽ? ስሜ አብዛሽ ወልደ ዳውሮ ልጅ ነኝ። ምኖረው እዚህ ደብረ ዘይት ነው። ጌታ ለኔ ያደረገ ብዙ ነው። ኢየሱስ ስሙ ይባረክ። ጌታ ስሙ ይባረክ። ትልቅ ነው ስሙ ይባረክ። ኃያል ነው ስሙ ይባረክ። ጻድቅ ነው ስሙ ይባረክ። መንፈስ ቅዱስ ተባረክ። ጌታ የኔ ያደረገ ተነግሮ አያልቅም። ለኔ አባቴ አሁንም ዘመን ይባረክ። ጸጋው ይብዛ። አልፈ ሂድ ወተ ውረስ። አሜን። ተባረክ። አሜን። አባቴ ነው ይወዳለሁ አከብራለሁ። ለኔ ጌታ ያደረገኝ ምስክር ስለ የቆየ ነው። ነገሮቼ የተበላሸበት የቆሸሸበት 2015 ከባድ ውጊያ ነበረ። የተማርኩም እዚህ ነው። የተጠመኩም እዚህ ነው። ጌታ ብዙ ነገር የለወጠም እዚህ ነው። ውጊያ በዛበት ጌታ ትዳር የተናገረኝ እዚህ ቤት ነው። ነግሮ አልዋሽም። በ7 ቀን አለ 7 ቀን ተፈጸመ። በ3 ቀን ቀለበት አለ በ3 ቀን ተፈጸመ። ግን ካገባው በ7ኛ ቀን ግዳጅ ሄደ። ከዛ በኋላ ወለጋ ብዙ ውጊያ ነበረ። 6 ወር ሙሉ ስልክ የለም ምን የለም። እኔና ጌታ ብቻ ነው። አትሰማም ያልኩት ጌታ ሆይ የገዛኝ አምላክ ተነግረ አትዋስም አትናገርም ወይ ብዬ ጸለይኩት፣ አለቀስኩት። ግራ ሲገባ ቸርች አልመጣም። ደወልኩ ለእግዚአብሔር ሰው ሞቷል ተብሏል። ለኔ ግራ ገብቶኛል። ምን ሊሆን ስል ሚሞት ሰው አይደለም እሱን አስመስሎ ስልክ የሚደውለው የጦንቆላ እጅ አያለው። እሱ አይሞትም። ድንጋይ ሰብሮ ይወጣል። በቀኝ እጅ ማጻፍ የነበበ በግራ እጅ መሳሪያ የተከሰ አይሞትም። እሱ ኪዳን ያለ ሰው ነው። ታሪክ ይሆናል። ይጸልሻለሁ አለና ስልክ ዘጋ። እኔም ዘጋሁት። ከዛ ጌታ ደግሞ በቅርቡ ያመጣል አለኝ። ተነግሮ ማይዋሽ አምላክ ይደውላል ጠብቂ አለኝ። እኔ የሱ የደወልኩት ሮብ ቀን ነው። ሐሙስ ዋልኩት፣ አርብ ዋልኩት፣ ቅዳሜ ዋልኩት። እሁድ 9 ሰዓት ላይ ስልኩ ተደወለ። ከዛ ሲደውል እኔ ከወለጋ ወደ ጎጂ ቦረና ተቀይረናል የመጣና አለኝ። ለኔ እውነት አይመስልም። ሁሌ ስለ ተስፋ ስለማይምትሆን ሰይጣን ይፈትናል። ብዙ ጊዜ ሰይጣን ይፈትናል። ግን ቦታ ላንተ አልሰጣም ብዬ የሱ ዘይት የ6 ዓመት ዘይት አለ። ለዚህ ቸርች አይደለም ትንሽዬ ጎጆ እግዚአብሔር እሱን እየሰራበት ቸርች ዘይት አለች። ያቺ ዘይት ቀባውና ይሄ ላንተ ቃል ነው በኢየሱስም ብዬ ተቀመጥኩ። ጌታ ምንም ሳይጎል ከሱ ጋር ያለ 13 ሬሳ ተኝቶ እሱ ብቻ ላይ ከባድ ዝናብ ዘንቦ በረዶ ከላይ ላይ ሲጣል እሱን የሚገል ገዳዩ ሞቶ 33 ሬሳ ማኪና ላይ ሸክሞ ከጫካ አውጥቶ ቀብሮ እሱ በ12 ብልት አቆሞ ለዚህ ክብር ለዚህ ያመጣ ኢየሱስ ስሙ ይባረክ። ሃሌሉያ። እኔም ብልሽ ሞቷል ከተባለ በኋላ ነው የደወልሽው ለኔ? አዎ። ኢየሱስ ማን ነው? ጌታ ነው። አንድ በቆሌውና ካርግና ነገሪ አይሞትም በለስቲ ነገሪ ድከምና ነገሪ አይሞትም በለስቲ ነገሩ መቼ እንደደወልሽ እኔ አላስታውስም፣ ግን ጌታ መልካም ነው። እስቲ አሜን። እኔ ገረመኝ የብዙዎች ታሪክ እግዚአብሔር በዛሬ ቀን ይቀይራል። አንቺ ያለቀ ያለው አኖንቲንግ ጨምረሽ አይሞትም ያለሽ አዎ ዛሬ ሄና አኖንቲንግ ወዛለ መስሎ ካለ በጣም ዝግጁ ይሁን። በጉጉት ይጠብቀኝ። ኢየሱስ ጌታ ነው። አሜን።
አሁን ባለቤትሽ በህይወት አለ እያለሽ ነው? በህይወት አለ። ጌታ አምጥቶ እዚህ መሰክሯል። ከዛ ደግሞ ይሄ ምስክር እኔ ሳይመሰክር ዝም ብዬ እሱ ጫካ የተዋጋ እኔ ደግሞ ለምን እዚህ እኖራለሁ ብዬ ሳላስብ ሳይመሰክር ጆርዳን ሄድኩት። ጆርዳን ሀረብ ሀገር ሲሄድ ሰው በእንቅፋት ይሞታል። አትሳስቱ፣ ጌታን አትበደሉ። እሱ ሕያው አምላክ ነው። እኔ በደለኛ ነኝ፣ ጻድቅ ሆኜ አይደለም ለዚህ የቆምኩት። በሁለተኛ ፎቅ ላይ በውጭ በኩል መስታወቱን እያጸዳው ጆርዳን የሄዱትም እዚህ ካሉ ያውቃሉ። ዝናብና በረዶ ብቻ ነው። ክፉ ሀገር ነው። ጌታን ያያቁም። በረንዳ መስታወት በውስጥ ሶፋ ላይ እግር አርግጬ በረንዳን እያጸዳው ነበረ። ከዛ በሳመና ስለምወለወል በቀኝ እግር ይዞ ወደኩት ወደ ውጭ። ሲወርቅ ማንም አይነበረም። አባቴ ኢየሱስ ብቻ ነው የነበረ። ወገን የለም፣ ዘመን የለም፣ ማንም የለም። እንደዚህ የርኩ ከልቤ የወጣ አይሰራም ሚለው ድምጽ ብቻ ነው። ወደኩ። ማሽኑ ብቻ ነው ውጪ ያለ። ድንገተኛ ለቢሮ ምንነግረው ማሽን ነው። ሀረቦች በውጪ ያሉት በበረዶ ለማኪና ምነዱት አለ። ወርቄ ከስር በሰልፍ ያለ የቤት ማኪናው ላይ ላይ ተኛውት። ከዛ በኋላ እግሬ ወደ ላይ ቆመና ጭንቅላቴ ሸርትቶ ፕላውራል አበባ እሱ ውስጥ ገባ። የኔ ጌታ ሰው ሳይጠራ ሰውን ጠርቶ ሰው የሌለበት ሰውን አዘጋጅቶ ከዛ ሆስፒታል መጥቶ በውጪ ያሉት ሆስፒታል ወሰዱ። የቢሮ ኃላፊዎች መጡ። ስመጣ ጭንቅላት ይሄ በውስጡ ተሰብሯል፣ የለም ሰውነቴ በደም ነው። ትከሻ ይሄ ቆርጧል፣ እግር እዚህ ተልጧል። እኔ ራሴን አላቅም። አፍንጫና በአፍ ነው ደም ይፈሳል። እዚህ ጋር ተፈንክቷል። ከዛ ጸጉሬ የላጡንም አላቅም፣ ማንነቴንም አላቅም። ከዛ በኋላ ልብና ኮላሊት ተገጭቷል። ወደ አገሯ ትመለሳለች፣ ከስራ ውጭ ናት አለኝ። ከዛ 7 ቀን ብልኮስ የወሰድኩ የታከምኩ ለእግዚአብሔር ሰው ደወልኩት። ሲደውል እነሱ እየፈታ ነበረ። ጸጉሬ ተልጦ ደም እየፈሰሰ ነው፣ አልቆመም። የእግዚአብሔር ሰው አሁንም አየና ደነገጠ። ሞታ በዛሽ ላንቺ አይሆንም አለ። ደምሽ ይቆማል አለ። ጸጉርሽ ከያለ የበላይ ደግሞ ይበቅላል አለ። እሱ እዚህ አለ። ኢየሱስ ደግሞ አሜሪካም አለ፣ አርሰናልም አለ፣ ዱባይም አለ። እሱ አለ። ቃሉ ሕያው ነው። ከዛ በኋላ ኢትዮጵያ ላከኝ። ስልክ ሽንት ቤት እኔን መወሰድ የለም። ከአዲስ አበባ ቦሌ ከደረስኩ በኋላ ኮንትራት ማኪና አምጥቶ ገላን መጣ። ቤት የመንግስት ቤት ገላን ነበረ። ከዛ ሲመጣ ስልክ ማን ይደውላል? ፎቅ እኔን ማን ይወስዳል? ያዩት ጎረቤት አለቀሱኝ። እኔን ሸክሞ ቤት ወሰዱኝ። ሲወሰድ የሱ ዘይት ይዤ ቢሄድ ኖሮ አልደረስም ነበር። ዘይቷ ደግሞ ቤት ትጠብቃለች። ቤቱን ዘግቼ ነው የሄድኩት። እሱም የለም፣ ማንም የለም። አንተ አምኜ ሄዳለሁ ጠብቅ ቢለ አዲስ አበባ ምድረ ዘይቷን አስቀምጬ ሄድኩት። ከዛ በኋላ መጥቼ ዘይት እዛ ቢፔ ውስጥ ያለች የሆነ ወላይታ ልጅ ነበረች፣ አዳነች። ለኔ ስጭኝ አልኩት፣ ሰጣች። እንደዚህ እየቀባው በቃ እግሬ መቆም አልችልም፣ መቀመጥ አይችልም። ሽንት ቤት እንደዚህ ማን ይወስዳል?
ጌታ ፊት ነው የምነግረው። ያቺ ልጅቷ ለኔ የኢየሱስ በስተቀር ከታች መድኃኒት ነበረች። ማስታጠቢያ ላይ ሽንት የሸናው ነበርኩ። ጌታ ኢየሱስ ደግሞ እንደሱ ያዘጋጀ አንድ ቃል ነበር። ገዛኝ ዘይት ተቀብዬ እኔ አልሞትም ስል ደም የሸኘውበት ሽንቱ ተቀየረ። እዚህ ጋር ውጋትም በጣም ጸምዶ ያዘ፣ ለቀቀ። ከዛ ቸርች ትሄዳለሽ አለችኝ። ማታ ቸርች ነው ሄድኩት። እሁድ ማታ ቸርች ነበረ። ከዛ እግዚአብሔር ሰውም ፈወሰ። ጥቁር አንበሳ የታዘዝኩ እኔ ኢየሱስ በቃሉ ፈወሰ፣ በኃይሉ ፈወሰ። ሃሌሉያ። ኢየሱስ ማን ነው? ተልተሽ ነው ፎቶ ይላክሽ? አዎ አሁን አስታውስኩ። አንድ አጨብጭቡ ለጌታ። ስጸልይ ጸጉሯ የለም፣ ፊቷ የለም፣ ሌላ ሰው ሆነች። ጌታ አንድ ቃል ሰጠኝ። ሁሉ አዋጅ ተገለበጠ ያለኝ። ከፍ አድርጊ። አንተ አንድ እዚህ ነህ። ኢትዮጵያ ውጪ ያላችሁ በጆርዳን፣ በቤሩት፣ በሳውዲ አረቢያ፣ በአሜሪካ፣ በእንግላንድ፣ በኢጣሊያ በጥሩትና ከጥሩት ከተሞች ውጪ ላሉት ሁሉ ጸልያለሁ። የተኛው መርገም ከነሱ ላይ ይሰበር። የጠላት ተልእኮ ሁሉ ከዙሪያቸው በኢየሱስ ክርስቶስም ይበተናል። አሜን። ዞካላዲናስ በአንድ መንገድ ይመጣል፣ በሰባት መንገድ ይበተናል የተባለው ቃል አውጃለሁ በኢየሱስ ክርስቶስም። እነሱና የነሱን ጉዳይ ፈልገው የመጣ ሁሉ በሰባት መንገድ ይበተናል። አሜን። ጤንነታቸው በጌታ ያማረ ይሆን፣ ሰላማቸው በጌታ ያማረ ይሆን። የተኛው ክፉ አያገኛቸውም በክርስቶስ ኢየሱስም። አሜን። አጨብጭቡ ለጌታ እንዴ። አሜን። እንጂ በትልቅ ምስጋና ትመጪያለሽ። አሜን። አሁን ይበቃል። ዛሬ ይበቃል። በትልቅ ምስጋና አሜን። ሁሉ አሜን። አምሮብሽ አሜን። ሁሉ ተስተካክሎ አሜን። በትልቅ ምስጋና ነይ። አሜን። ተባርከሻል። እኔ እንደዚህ ቆማለሁ ብዬ አይደለም። ሰይጣን የቀና ለኔ ለዚህ ለቸርች ያሰብኩ ንብረት 85 ኪሎ ንብረት ከኋላ ቀርቷል። ወርቅ ሲሸለም፣ ቢቦ ስልክ ሲሸለም፣ ቴክኖ ስልክ ሲሸለም ባንተ አምላክ ይደርጋል ያለ አደርጎ ባንተ መደሞ በስልክ የላኮ ይሄን ጌታ ለኔ ያደረገ ነው ስል አይነ ስውሮች ሲፈቱ አንካሶች ጌታ በእጅ የተፈታ ለኔ ያመጣበት ሽልማት ሰይጣን ቀንቶ ከዱባይ ሳውዲ ራይድ ነው የመጣሁት። 85 ኪሎ ሻንጣ 100 ማለት 50 ዲናር ማለት በእነሱ 150 ዲናር ማለት ነው። እና በሱ ከፍዬ የከፈል ማነው ያስመዘንኩበት ሻንጣ አሁን ዱባይ ነው ይላል፣ ዱባይ ሳውዲ ነው ይላል። ኤርፖርት ይሄዳለሁ። አሁን መልሶ ውስጥ ያለ ንብረት ዝርዝር አንጪ ያለኝ የኔ ዝርዝር ኢየሱስ ነው። ባዶ አልመጣም ብያለሁ። ለዚህ ነው የቀረሁት። ግን ስለ ምስክር የቆየ ነው የተበላሸ ለኔ እንደው ቢቀር የጌታ ቢመጣ አሁንም ምስጋና አለ። ምስጋና ሆኖም የምስጋና ፕሮግራም አለ። አልቀረም። ሰይጣን ቢቀናም ለዚህ ቸርች አልቀረም። ደሞ አደርጋለሁ። ያደረገ እሱ ስለሆነ አደርጋለሁ፣ አሞላለሁ። የኔ የሰራ እዚህ ቸርች ነው። ሃሌሉያ ኢየሱስ አሜን። አትሉ አሜን። ይጅሽ እያንዳንዱ ያንቺ ጉዳይ እንዲለቀቅ ጸለይኩ። አሜን። ከዛሬ ጀምሮ ነገርሽ በኃይል እንዲለቀቅ ጸለይኩ። አሜን። የተያዘብሽ በረከት ይለቀቅ። አሜን። ስኬትሽ ይለቀቅ። አሜን። ሁሉ ያማረ ይሁን። አሜን። ደግሞ በቅርቡ ወደ እጅሽ ይገባ መልካም ሆኖ አሜን።